እኔ ከተጠላሁት ያን ወንድ አዶናይ እኮ በዓለም ውስጥ አስተዋወቀኝ። ጆን ዳንኤል ስንት ገንዘብ እዚህ ነው? ይሄን አላምንም። ጆንዬ ደስታ፣ በጣም ትልቅ ደስታ። ፍቅራችንንም አይችበታለሁ። ያው አይተሻል፣ ፎሎወሩ አልሞላልን ብሎ ስንጨናነቅ ነበረ። ላይቭ ላይ ያለውን ነገር አይተሽ ነበርና ከዛ ሁሉ ጭንቀት በኋላ እንደዚህ ይሄ ሁሉ ደስታ በማየቴ በጣም ነው ደስ ያለኝ። በጣም ደስታ ተሰምቶኛል። ሰክራል I don't know how you feeling, man. I'm feeling good. 100 kids. Yes. Today, heart to heart, we just came downstairs from the organization, their event, and it was amazing. 100 kids have been given the opportunity to get the medical attention that they need. The Heart to Heart organization and leaders of the organization as well. Adonai. So thank you so much for bringing me to be a part of this. I'm very happy. You know, it took so much, but it took so much from me. You know how stressed I was when I contacted you. Now she showed up. You said right. Now I really appreciate that. I want you to know that because I've asked so many TikTokers and I didn't even see a repost. I kind of feel bad. It's okay, but you showed up. You know, not thank you. You made it happen. You played a part. You played a role in this. ዱባይ ነው ቀለበታችሁ? የት ነው ቀለበታችሁ? ወይንስ ምናምን ብያላልኩም የዛን ቀን ጋይስ። ከዛም እኔ ልክ እንዳወራው እኔ ውሸት እንደሆነ እንዳልተለያዩ ስናገርባቸው መሄዷን ሰረዘችው። ሰርፕራይዝ ሊያደርጉ ነበር ዱባይ ሄደው። አሁን ደግሞ ጋይስ ጠብቁ፣ እናንተ ተስፋ እንዳትቆርጡ፣ ቁጭ ብላችሁ ጠብቁ። ሊያሹ ምን አለች ያልኩት ነገር ይሄንን ጥሂን አባጨጓሬ እንዳታሙት። ይሄ ክፉ ሞባስቲክ ጋይስ ከእንደገና ታራው እንኳን ማዶሻ ማለላ ኬሚስትሪ በሁለቱ መካከል ያለው በጣም ነው። እኔ ገና ነገሩ ሳልሰማ ነው እነዚህ ልጆች አብረው ቢሆኑ ውጤታማ ይሆናሉ ብያልኩትና ዜማም እንደ በእድሜም ብትሉ በማቹሪቲም ብትሉ ሁለቱ በጣም ነው ማች የሚያደርጉት። ገና ሳይ ነው እኔ ቪዲዮ ጆንዬ ተፈታ እርሱ አይደለም ፎቶ አድርገው ነው እና ተንቀሳቀስ ተብላ እድሜ ባጭር ግማታም ስብስብ ያንቆሮ እናታችሁ ድንጋይ ተብላ ቆይኔ ተፈታ ምን የተፈታ መስሎኝ ደነገጥኩ። ቪዲዮውን ሳይ አንቺ እንደው ልጁ ገና መከራ ላይ ነው። በስሙ አካውንት ከፍታችሁ ፎቶውን አርጋችሁ ኧረ ተው፣ ኧረ አበሻ ትለያላችሁ። ኧረ ተው ተፈታ ብዬ እኔ ደግሞ ልልል አቤት የማሽቃበጥ ጥጋጫጫ ሄራሱ ነው ማሪ ምን እኔ ራሱ ደንግጫለሁ። እግዚአብሔር ገጭ ሲሆነ ሰርፕራይዝ ሮማንን ላርጋት ብሎ ነው ወይጆዬ ገና ለያላችሁና ጆን ዳንኤል ስንት ገንዘብ እዚህ ነው? ይሄን አላምንም። ዝም ብሎ የተሰራ ድራማ ነው። ከሩቅ የመጣ የጦረኛ የጠላት ጦር ጆን ዳንኤል እየዘመተ ነው። በአዶናይ ጉዳይ ደግሞ አዶናይ ሁለት ነገር ነው ሊሆን የሚችለው። አንደኛው ነገር የሆነ በቃ ገራሚ ነገር ይዞ ለመምጣት ስለፈለገ አካውንቱን አጥፍቶ ሊሆን ይችላል። በሁለተኛ መንገድ ደግሞ ከሄዳችሁበት ደግሞ ባላሰበው ምክንያት ባልጠበቀው ምክንያት ሰዎች ስሙን ስላጠፉ ወይም ስለተናገሩት እንቅር ስላለው ብሬክ ለመውሰድ ራሱን ለማናገር ያደረገው ነገር ነው። አካውንቱን ያጠፋው ሁለት ነገር ነው ብዬ የማስበው። አራት ነጥብ ከሁለት አንዱ ሊሆን አይችልም። ሊሆን ይችላል ከሁለት አንዱ ወይ ብሬክ ፈልጎ ነው ወይም ደግሞ አዲስ ስራ ይዞ ሊመጣ ነው። አለቀ። አካውንቱ አልጠፋም። ራሱን ያጠፋው አካውንቱ ሪፖርት ተደርጎ አይደል። በጆን ዳንኤል ደግሞ ያላችሁ ተከሰው ነው ያላችሁ። ጆን ዳንኤል የሩቅ ጠላት የቅርብ ወዳጅ የሆነ ሰው ካልከሰሰው በስተቀር በሂሳብ ክፍያ እሱም አይለምደውም፣ እሱም አያደርገውም። ጆን ዳንኤል አያደርገውም። ለምን በሰላችሁ? ቲክቶክ ላይ ያለውን ነገር ያውቃል። ከዚህ በፊት የሆነውን ያውቃል። ስለዛ ሞኛ አይመስለኝም። ይሄን ያክል ጆን ዳንኤል ለቤት ኪራይ ብሎ አልከፍልም የሚል ሰው አይደለም። በቤት ኪራይ አይደለም ጋይስ። ስለዛ ይሄ ጠላት አውቆ ድራማ ሰርቶ ስም ለማጥፋት የመጣ ነው። አራት ኤክሶች ጋር እኔ ከተጠላሁት ያን ወንድ በዛ ሳይድ ከሴት ጋር ምናምን አድርገው ኤዲት አድርገው ፖስት የሚያደርጉት እኮ የኔ ፋኖች ስለማይወዱ ነው። ምክንያቱም ሴንሲቲቭ ናቸው። የሆነ ተንባሪ ምናምን ኤዲት አድርገው ፖስት ሲያደርግ ከዛ የኔ ፋሚሊዎች ደግሞ ሴንሲቲቭ ስለሆኑ ስለማይችሉ ስለሚታወቅ ስለኔ አይደለም የማወራው ስለኔ ፋኖች ነው የማወራው እና ስለማይችሉ ስለሚናደዱ ከዛ ሁሉም ሴት እያመጡ መፖሰት አሁን እዚህ ሶሻል ሚዲያ ላይ ስንት ሴት የተፖሰተው አሁን ከአንድ ወንድ ጋር 5-6 ሴት ራይት። ስለዚህ በቃ እንደዚህ ኮንተንት ነው የሚያደርጓቸው ቢካዝ እኔን በጣም ስለሚወዱኝ እንዴት ጃኒ ኩዊን እያሉ እንዲፎካከሩ ከዛ በኋላ አቴንሽን ፍለጋ የኔን ፋሚሊዎች አቴንሽን ፍለጋ ከዛ ሴት ጋር ይወስዷቸዋል ማለት ነው። ተረዳችሁ? አሁን ይሄ እናንተ ጅልነት አይደለም የዋህነት ነው ጋይስ። ዝም ብላችሁ
ፎርጌት ማድረግ ትችላላችሁ። ገባችሁ?